ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እነሆ። ሰበር ዜና። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን ሜዲድ የተመራው ከፍተኛ የወታደራዊ አዛዦች ስብሰባ ይፋ ሆነ። በስብሰባው ላይ የተነሱት ስትራቴጂካዊ ጉዳዮችና የተደረጉት ውሳኔዎች መረጃቸው ለሕዝብ ይፋ ሆነዋል። የጉባኤው ሚስጥር መጋለጥ በወታደራዊ ክንፍና በፖለቲካው ምህዳር ውስጥ ከፍተኛ ጥያቄዎችንና ስጋትን ጭሯል። በዝርዝር እንመለከተዋለን። በሌላ ዜና የህወሓት ቡድን በራያ ህዝብ ላይ የታቀደ አደገኛ ሴራና የወታደራዊ እንቅስቃሴ ስልት በቀድሞው የዞኑ አስተዳዳሪ ይፋ ተደረገ። በሌላ በኩል የመከላከያ ሰራዊት በዘመናዊ ቴክኖሎጂና አርቲፊሻል ኢንቴሊጀንስ በመታገዝ በአርሚ 26 ይዞታዎች ላይ በወሰደው የተቀናጀ እርምጃ ከፍተኛ ውድመት ማድረሱ ሲገለጽ፣ በመረዋ ትምህርት ቤት የጦር መሳሪያ ሲከፋፈሉ በነበሩ የጽንፈኛ ቡድን አመራሮች ላይ ድንገተኛ የአየር ጥቃት ተፈጽሟል ነው የተባለው። ትሰሙታላችሁ። ይህ በእንዲህ እንዳለ የኤርትራ ጦር የኢትዮጵያን ድንበር ጥሶ ወደ ትግራይ ክልል መግባቱንና ከህወሓት ጽንፈኛ አንጃ ጋር ጥምረት መፍጠሩን ተከትሎ ኢትዮጵያ ላለፉት 2 ዓመታት ስታይ የቆየችውን ስትራቴጂካዊ ትዕግስት ማብቃቱን አንድ ከፍተኛ የኢትዮጵያ ባለስልጣን አስጠነቀቁ። ባለስልጣኑ የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ጦር በአስቸኳይ ካላስወጣ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድና ለሚፈጠረው ቀጠናዊ አለመረጋጋትም ኃላፊነቱን የሚወስዱት ሉዓላዊነትን የጣሱት አካላት መሆናቸውን ገልጸዋል። ትሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው መረጃም እናልፋለን። ሰበር ዜና። በህወሓቱ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የተመራው ከፍተኛ ወታደራዊ አዛዦች ስብሰባ ይፋ ሆነ። በስብሰባው ላይ የተነሱት ስትራቴጂካዊ ጉዳዮችና የተደረጉት ውሳኔዎች መረጃቸው ለህዝብ ወጥቷል። የጉባኤው ሚስጥር መጋለጥ በወታደራዊ ክንፍና በፖለቲካዊ ምህዳር ውስጥ ከፍተኛ ጥያቄዎችንና ስጋትን ጭሯል የተባለው በትግራይ ክልል አዳዲስ የሜካናይዝድ መሳሪያዎችን ተከላና የፖሊስ ሰራዊትን ወደ ግንባር ውጊያ ለማሰማራት የተወጠኑ መዋቅራዊ ለውጦች እየተካሄዱ መሆኑ ተጋልጧል። በማይጨው ከተማ ሲካሄድ የሰነበተውና በህወሓት የጦር መሪ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የተመራው ከፍተኛ የጦር አዛዦች ስብሰባ መጠናቀቁ የተገለጸ ሲሆን በዚህ ስብሰባ ላይ የ9 አርሚዎች ማለትም አርሚ 31፣ 33፣ 24፣ 26፣ 44፣ 22፣ 15፣ 50 እና 60 አዛዦች ተሳታፊ ሆኗል የተባለው በምስጢራዊ ስብሰባው ላይ የተላለፈው ዋና ውሳኔና መሪ ሀሳብ ዝግጅታችን ሳይበላሽና የተሰጠን ጊዜ ተጠቅመንበት ወዲያውኑ ወደ ጦርነት እንግባ በሚል እንደነበር የተመላከተ ሲሆን ውይይቱን ያጠናቀቁት አዛዦች ወደ ተመደቡበት ቦታ ተመልሰዋል ተብሏል። በአምባላጅና እንደ መሆኒ ወረዳዎች አቅራቢያ አዲስ የርቀት ራዲዮ መገናኛና የራዳር መሳሪያዎች ተከላ መጠናቀቁም ተሰምቷል። በሌላ በኩል የፖሊስ ኮሚሽነር ይህደጎ ስዩም የፖሊስ ሰራዊቱን ለግንባር ውጊያ ለማዘጋጀት የሚያስችል አዲስ መመሪያ ማስተላለፋቸውም ታውቋል። በዚህ መመሪያ መሰረት የፖሊስ ሰራዊቱ በሰሜን፣ በምዕራብ፣ ማዕከላዊ ምስራቅ፣ መቀሌና ደቡብ ምስራቅ እንደዚሁም ደቡብ እና በልዩ ግብረ ኃይል የተከፋፈለ ሲሆን ከተዋቀረው የፖሊስ ኃይል ውስጥ 50 በመቶ በቀጥታ ወደ ግንባር ለጦርነት እንዲሰማራ፣ ቀሪው 50 በመቶ ደግሞ በደጀንነት እንዲሰራ መወሰኑ ተገልጿል። ይህ በእንዲህ እንዳለ ቡድኑ ለተረጂዎች የሚላኩ ሰብአዊ ድጋፎች በአግባቡ እንዳይደርሱ እንቅፋት በመፍጠር ዜጎችን ከእርዳታ ማግለሉንና ይህም ለትግራይ ህዝብ ደንታ እንደሌለውና ለራሱ ፖለቲካዊ ጥቅም ቅድሚያ መስጠቱን የሚያሳይ ነው ሲሉ ወቃሾች በማስገንዘብ ላይ ይገኛሉ። የተለያዩ ታዛቢዎች እንደሚሉት የትግራይ ህዝብ ከሀገር ምስረታ ጀምሮ ለሀገር አንድነት፣ ነጻነትና ሉዓላዊነት ከፍተኛ መስዋዕትነት የከፈለና ከሌሎች የኢትዮጵያ ህዝቦች ጋር ተጋግዞ ዘመናትን የተሻገረ ቢሆንም የህወሓት አመራር ግን የህዝቡን ሰላምና አብሮነት ከማስቀደም ይልቅ ስልጣኑን ለማቆየት ሲል ህዝቡን ለከፋ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ሲዳርግ ቆይቷል የተባለው አሁንም እየተከናወኑ ያሉት ወታደራዊ ዝግጅቶችና የሰብአዊ እርዳታ እገዳዎች ቡድኑ የራሱንና ከጀርባው ያሉ ኃይሎችን የፖለቲካ ፍላጎት ለማሳካት ሲል የትግራይን ህዝብ ለሌላ አደጋና መከራ አሳልፎ ለመስጠት ወደ ኋላ እንደማይል በተግባር ያረጋገጡ ክስተቶች ናቸው ተብሏል። በተያያዘ ዜና በትህነግ አርሚ 15፣ 22 እና 26 ውስጥ የነበሩ ከ600 በላይ ታጣቂዎች ከምሽግ መኮብለላቸው ተገልጿል። ምንጮች ለአዋጅ ሚዲያ እንደገለጹት በትህነግ አመራር አማካኝነት በዛታ አካባቢ ለጦርነት ዝግጅት ወደ ምሽግ ተገደው ገብተው የነበሩ ከ600 በላይ የሚሆኑ የአርሚ 15፣ 22 እና 26 ታጣቂዎች በትናንትናው ዕለት ሌሊት ምሽጉን ጥለው መኮብለላቸው ታውቋል። እንደ ምንጮች ገለጻ ምሽጉን ጥለው የኮበለሉት እነዚህ ታጣቂዎች በአሁኑ ወቅት ወደ ተዘጋጀላቸው ሰላማዊ ቦታ በሰላም መድረሳቸው
ተረጋግጧል። ከዚህ ቀደም የነበረውን አፋኝና ለጦርነት የሚያዘጋጅ አደረጃጀት በመካድ የተወሰደ እርምጃ እንደሆነም ተጠቅሷል። በዚህ ይዞታ ውስጥ የሚገኙት ሌሎች የትህነግ ታጣቂዎችም ተመሳሳይ እርምጃ በመውሰድ ወደ ተዘጋጀላቸው ሰላማዊ ስፍራ ለማለፍ የመጨረሻውን ዝግጅት እያደረጉ እንደሚገኙ ምንጮች አክለው ገልጸዋል። ጥቃቱንና አላስፈላጊውን ደም መፋሰስ ለማስቀረት በሚደረገው ጥረት የሀገር መከላከያ ሰራዊት ስትራቴጂካዊ እርምጃዎችን አጠናክሮ መቀጠሉ ታውቋል። ከዚህ ጋር በተያያዘ የህወሓት ሰራዊት 50 ጀኔራሎችን አገለለ። በህወሓት ታጣቂ ቡድን ውስጥ ከፍተኛ የሆነ የእርስ በርስ አለመተማመንና ጥርጣሬ ፈጥሯል። ይህን ተከትሎም የህወሓት ሰራዊት 50 ጀኔራሎችን በእቅዱ ውስጥ እያሳተፈ እንዳልሆነ ከውስጥ የሾለኩ መረጃዎች ተሰምተዋል። እርስ በርስ የማይተማመነው የሽማግሌዎቹ ቡድን ነባር ጀኔራሎችን ማግለሉ ተረጋግጧል። እየነገሰ የመጣው ያለመተማመን ቡድኑን እየሰነጠቀውና እየከፋፈለው እንደሚገኝ ምንጮች ከስፍራው አረጋግጠዋል። በቀጣይ መረጃችን የህወሓት ቡድን በራያ ህዝብ ላይ የታቀደ አደገኛ ሴራና የወታደራዊ እንቅስቃሴ ስልት በቀድሞ የዞኑ አስተዳዳሪ ይፋ ሆነም። በሌላ በኩል የመከላከያ ሰራዊት በዘመናዊ ቴክኖሎጂና አርቲፊሻል ኢንተለጀንስ በመታገዝ በአሪም 26 ይዞታዎች ላይ በወሰደው የተቀናጀ እርምጃ ከፍተኛ ውድመት ማድረሱ ሲገለጽ፣ በመረዋ ትምህርት ቤት የጦር መሳሪያ ሲከፋፈሉ በነበሩ የጽንፈኛው ቡድን አመራሮች ላይ ድንገተኛ የአየር ጥቃት ተፈጽሟል የተባለው የቀድሞው የደቡብ ትግራይ ዞን አስተዳዳሪ አቶ ሀብቶ ኪሮስ ትህነግ በደቡብ ግንባር አዲስ ጦርነት ለመክፈት እያደረገ ያለው ትንኮሳና እንቅስቃሴ በራያ ህዝብ ላይ ያቀደውን አደገኛና እኩይ ሴራ በዝርዝር አጋልጠዋል። አቶ ሀብቱ እንደገለጹት ከሆነ ቡድኑ በደቡብ ግንባር የሚያደርገው ወታደራዊ እንቅስቃሴና አዲስ ጦርነት የመቀስቀስ ጥረት በታቀደ ስልት የሚመራ ነው። ትህነግ በቅድሚያ ትንኮሳ በመክፈት የመንግስት የአየር ኃይል አጻፋዊ ጥቃት እንዲሰነዝር በማድረግ ጥቃቱ ሆን ተብሎ በራያ ህዝብ ላይ እንዲያርፍ ሁኔታዎችን ለማመቻቸት ታቅዷል ብለዋል። ይህ አደገኛ አካሄድ ቡድኑ የለውጡ ኃይል ደጋፊ ሆኗል ብሎ የሚፈረጀውን የራያን ህዝብ ለማስመታትና ጉዳቱን ለፖለቲካ መጠቀሚያ ለማድረግ ያለመ ነው ብለዋል። ከዚህ በተጨማሪም ቡድኑ በጦርነቱ ወቅት መንገድ ታውቃላችሁና አምሩን በሚል ሰበብ የራያን ወጣቶችና ልጆች ከፊት በመደርደር ለጥይት ማብረጃነት ሲጠቀምባቸው ማቀዱን የቀድሞው አስተዳዳሪ ጠቁመዋል። ይህ የጥፋትና የጥቃት መመሪያ በጆን መዲድ በኩል ሳይቀር ቀጥታ እየተላለፈ መሆኑን አቶ ሀብቱ ኪሮስ አጋልጠዋል። ይህ አካሄድ በክልሉ ያለውን ውጥረት የበለጠ የሚያባብሰውና የአካባቢውን ህዝብ ለከፍተኛ ሰብአዊ፣ ቁሳዊ ጉዳት የሚዳርግ በመሆኑ በህዝቡና በአካባቢው ተወላጆች ዘንድ ከፍተኛ ስጋትን ፈጥሯልን ብለዋል። በቀጣይ መረጃችን የኤርትራ ጦር የኢትዮጵያን ድንበር ጥሶ ወደ ትግራይ ክልል መግባቱንና ከህወሓት ጽንፈኛ አንጃ ጋር ጥምረት መፍጠሩን ተከትሎ ኢትዮጵያ ላለፉት 2 ዓመታት ስታሳይ የቆየችውን ስትራቴጂካዊ ትዕግስት ማብቃቱን አምባሳደር ጀኔራል ባጫ ደበሌ አስጠነቀቁ። ጀኔራሉ የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ጦር በአስቸኳይ ካላስወጣ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድና ለሚፈጠረው ቀጠናዊ አለመረጋጋትም ኃላፊነቱን የሚወስዱት ሉዓላዊነትን የጣሱት አካላት መሆናቸውን ገልጸዋል። በአምባሳደር ጀኔራል ባጫ ደበሌ የተጻፈውና የኢትዮጵያን ብሔራዊ ደህንነት ስጋቶች አጉልቶ የሚያሳየው ዛሬ የወጣው ወቅታዊ ትንተና የኤርትራን መንግስትና የህወሓት ጽንፈኛ አንጃ ፈጥረውታል ባሉት አደገኛ ጥምረት ላይ ከባድ ትችት ሰንዝረዋል። ይህ የትንተና ጽሁፍ ኢትዮጵያ ከፕሪቶሪያዊ ሰላም ስምምነት ወዲህ ለ2 ዓመታት ያሳየችው ስትራቴጂካዊ ትዕግስት እያበቃለት መሆኑን በማስጠንቀቅ ዓለም አቀፉ ማህበረሰብ ለጉዳዩ አስቸኳይ ትኩረት እንዲሰጠው አሳስበዋል። እንደ ጀኔራል ባጫ ደበሌ ማብራሪያ ኦገስት 3 ቀን 2026 የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበዋል። ይህ ክስተት በማህበራዊ ሚዲያ በስፋት እየተሰራጨ ሲሆን የኢትዮጵያ ሉዓላዊነትና የግዛት አንድነት በግልጽ የጣሰ ድርጊት መሆኑ ተገልጿል። ከዚህ ባሻገርም ከ3 ቀናት በኋላ ነሐሴ 6 ቀን 2026 ታንኮችንና ከባድ የጦር መሳሪያዎችን ያካተተ የኤርትራ ጦር ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ ክልል መግባቱን ጽሁፉ አጋልጧል። እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑ የኤርትራን መንግስትና በህወሓት ውስጥ የሚገኝ ጽንፈኛ አንጃ ጽምዶ በሚል ስያሜ የፈጠሩት ጥምረት አካል መሆኑ ተመላክቷል። ይህ የህወሓት አንጃ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁን በአደባባይ ያወጀ ሲሆን የውጭ ኃይሎች ድጋፍን እንደ ፖለቲካ የህልውና ዋስትና እየቆጠረ ይገኛል የተባለው። በተጨማሪም አንጃው አምባገነናዊና ወታደራዊ የማስገደር ዘዴዎችን በስፋት በመጠቀም እንዲሁም የትግራይ ተወላጆችን በሱዳን ጦርነት ውስጥ እንደ ቅጥር ነፍሰ ገዳይ በመሸጥ የህዝቡን ደህንነትና መብት ክፉኛ አደጋ ላይ ጥሏል ተብሏል። ኢትዮጵያ ቀጠናዊ ያለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች። የካቲት 2026 በኢፌዴሪ የውጭ ጉዳይ ሚኒስትር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶች በአስመራ ውድቅ ተደርገዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኞች ላይ የጣለችው ማዕቀብን በጎ ጅምሮች ቢሆንም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎቿ ላይ ተጨባጭ የባህሪ ለውጥ አላመጡም የተባለው። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱና የግዛት አንድነቱ እየተረገጠ ላልተወሰነ ጊዜ ትዕግስት ሊመርጥ እንደማይችል ጀኔራሉ አስረግጠው ተናግረዋል።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን የማዳከም የመከፋፈልና በፖለቲካ ተጽዕኖ ስር የማዋል የረጅም ጊዜ ስትራቴጂካዊ ምኞታቸውን እንዳልተው ጀኔራል ባጫ አጥብቀው ተችተዋል። ይህ አይነቱ እኩይ ተግባር የሁለትዮሽ ግጭት ብቻ ሳይሆን አጠቃላይ የአፍሪካ ቀንድን የፖለቲካ መዋቅር በኃይል ለማናጋት የሚደረግ አደገኛ ሙከራ መሆኑን አስገንዝበዋል። በጽሁፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚንቀሳቀሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። ይህ አጻፋዊ እርምጃ ደግሞ በራሷ በኤርትራ ውስጥ መንግስት እስከ መፍረስና እስከ ከፋ የጅምላ ስደት የሚያደርስ ቀውስ ሊፈጥር እንደሚችል አሳስበው ለሚፈጠረው አጠቃላይ የቀይ ባህርና የቀጥናው አለመረጋጋት ኃላፊነቱን የሚወስዱት ሉዓላዊነትን የሚጥሱት አካላት መሆናቸውን አበክረው አስጠንቅቀዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።